የሰው ልጅ የተለያየ ነገሮችን የሚረዳበት ትልቅ የመረዳት ጥበብ አለው። ያንን የመረዳት ጥበቡን ግን ራሱን ለማወቅና ለመረዳት አላማው። ታዲያ ራሱን ማወቅ ለምን ተሳነ? ሰላም ናታን ይባላለሁ። ይህ ይጠቅማችኋል ብዬ የማስበውን ሀሳብ የማጋራበት ቻናሌ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እስኪ ወደ ርዕሳችን እንመለስና የሰው ልጅ ከተፈጠረ ጀምሮ ተፈጥሮ የተለያዩ ነገሮችን በመረዳት የተለያዩ ነገሮችን ለራሱ ፈጥሮ የሚገለገልበት ነገሮችን ቀላል የሚያደርግበት ነገር እየፈጠረን ይገኛል። አሁን በዚህ ሰዓት በምን አይነት እድገት ላይ እንዳለ የምናየው ነገር ነው። ግን ደግሞ ራሳችንን ያን ያህል ለማወቅና ለመረዳት አለመጣራችን ለምን የሚያስብል ነገር ነው። እርግጥ ነው ራሳችንን ሙሉ በሙሉ አለማወቃችን አንዱ የሰውነት ባህሪያችን ነው። ይህ የሚታወቅ ነገር ነው። ግን በትንሹም ቢሆን እንዳናውቅ መሰናክል የሆነብን አንድ ነገር አለ። እሱም በተለያዩ ቦታዎች ላይ የተለያዩ ባህሪዎችን ማሳየት ነው። የተለያዩ ካራክተር ወይም የተለያዩ ጸባይን መላበስ፣ ያ እንደ ምክንያት የሚቀመጥ ነገር ነው። ለምሳሌ አንድ ምሳሌ እናንሳ። እኛ ዘመድ ጋር ስንሄድና ጓደኛ ጋር ስንሆን ተመሳሳይ የሆነ ባህሪ የለን። እርግጥ ነው አንዳንድ ሰው ሁሉም ቦታ ላይ ተመሳሳይ የሆነ ባህሪ አለው። ግን አብዛኞቻችን በሚባል ደረጃ ዘመድ ጋር እና ጓደኛ ጋር የምናሳየው ማንነት የተለያየ ነው። ግን ደግሞ ዘመድ ጋር በምንሆን ሰዓት ባህሪያችን መልካም ነው፣ ጸባያችን ትሁት ነው፣ ታዛዥ ነን፣ መልካም በሚባል ሰው ማንነት ደረጃ ነው የምንኖረው። ግን ጓደኞቻችን ጋር ስንሄድ በተቃራኒ። ታዲያ በዚህ ሰዓት በአንድ ሰው ላይ በአንድ ማንነት ላይ 3 አይነት ባህሪዎች ሊሰጡት ይችላሉ ከተለያዩ ቦታዎች። የመጀመሪያው ከዘመድ የሚሰጠው ባህሪ ነው። ከዘመድ የሚሰጠው ባህሪ በሚያሳየው ልክ የሆነ ባህሪ ይሰጠዋል። ታዛዥ ነው፣ ትሁት ነው፣ ቅን ነው፣ ስለዚህ መልካም ሰው ነው የሚባል አንድ ባህሪ ይሰጠዋል ከዘመድ። ሁለተኛው ደግሞ ከጓደኛ የሚሰጠው ባህሪ ነው። ምናልባት አይታወቅም ምን አይነት ነገር ሊሰጠው እንደሚችል ባሳየው ልክ ከዛ ከጓደኞቹ ይቀበላል። ታዲያ ሶስተኛውና ዋነኛው ግን ራሱ ለራሱ የሚሰጠው ባህሪ ነው። ይህ ራሱ ለራሱ የሚሰጠው ባህሪ የሚወሰነው አብዛኛውን ጊዜ በአካባቢው ካሉ ወይም በአካባቢው ከሚሰማቸው ከሚያያቸው ነገሮች ነው ሊወሰን የሚችል። ይህ ባህሪውን ደግሞ የሚይዝበት ወይም ደግሞ የሚቀበልበት መንገድ በጣም ራሱን እንዳያውቅ ወይም ደግሞ ራሱን ተገንዝቦ ለተሻለ ፈጠራና ለተሻለ ጥቅም ላይ ራሱን ለመጠቀም እንዳይችል አድርጎት ነው። ታዲያ አሰባችሁታል? ግን ራሱን አውቆ እንደገና ራሱን ካወቀ በኋላ ደግሞ ድጋሚ ሌሎች ነገሮችን ምን ያህል ደረጃ ላይ ልንደርስ እንደምንችል በጣም ይገርም። ይህንን ነገር አውቀና ተረድተን ቢሆን ዓለም አሁን ዛሬ ካለችበት ደረጃ 1000 እጥፍ ሄዳ ሊሆን ይችላል፣ አይታወቅም። ይህ ለዛሬ ይዤላችሁ የቀረብኩት ሀሳቤ ነው። ቪዲዮ ከተመቻችሁ ላይክ አድርጉት፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ